ሁሌ ፀጉርህን እንዴት ነው የምትፈርዘው ትሉኛላችሁ። ዛሬ በእስራስ እንዴት እንደምትፈርዙ ነው ማሳያችሁ። የሚያስፈልጉ ማቴሪያል ቻርኮል ስቲክ በሶፍቱ፣ ከዛ በኋላ ሜካፕ ብረሽ፣ ዋይት ቻርኮል፣ በቃ በእነዚህ ብቻ ይህንን ፀጉር እንሰራለን ማለት ነው። ስለዚህ መጀመሪያ የምታደርጉት ምንድን ነው? እንደዚህ እዚህ ጋር እንደምታዩት በቻርኮሉ በወፍራም ቻርኮሉ ዝም ብላችሁ ክብ 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 እያደረጋችሁ ቸከችካላችሁ ማለት ነው። ስቸከችኩበት ደግሞ የፍሪዙን ዳይሬክሽን እየተከተላችሁ ነው የምትሄዱት ማለት ነው። መጀመሪያ እንደዚህ ዳይሬክሽኑ የምታስቀምጡት አሪፍ ነው፣ በእሱ መንገድ ለመሄድ እንዲመቻችሁ ማለት ነው። ፀጉሩ እየተበተነ ስለሚሄድ እናንተም ስክሪብሏን ስትሰሯት እየበተናችሁ ነው የምትሰሩት ማለት ነው። ለመጀመሪያ ጊዜ ችግር የለው እንደዚህ በስሱ ትሰሩታላችሁ። ቀጥሎ ግን እሱን ከጨረሳችሁ በኋላ ደመቅ ደመቅ እያደረጋችሁ እንትን ሰጡታላችሁ፣ ትከፋፍሉታላችሁ ማለት ነው፣ የፀጉሩን ፓርት ማለት ነው። ስጨቀጭቁ ደግሞ የአጨቃጨቀው ሂደት ማለት ነው ስክሪብል ይባላል። ስክሪብል ለማታውቁት እንደዚህ ነች። በቃ እንደዚህ ክብ 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 ትናንሽ ክቦች እየተጠቀለሉ ነው የሚሰሩት ማለት ነው። ኔክስት ወደ ግንባሩ ጋር ስትሄዱ ደግሞ በቻርኮል ፔንስላችሁ ዲቴል ትገብታላችሁ ማለት ነው። እዛው ያንን ቴክኒክ ነው፣ ቴክኒኩ ተመሳሳይ ቴክኒክ ነው። እሷን ስክሪብል ቴክኒኳን የምትጠቀሙት ግን በቃ ፀጉሩ የሚወጣውን ፓርት ብቻ ቀስ በቀስ እንደዛው ክብ ክብ እያደረጋችሁ ትሰሩታላችሁ ማለት ነው። እሱን ከሰራችሁ በኋላ አሁንም ይከፋፈላል ማለት ነው። እያደመቃችሁ ወደ ላይኛው ፀጉሩ ኮኔክት አድርጉታላችሁ ማለት ነው። ስለዚህ በዛው መንገድ እንደዚህ ከጨረሳችሁ በኋላ በቃ ስዕሉን ቀየር የሚያደርገው የሚያሳምረው ፓርት አሁን ነው የምንቀጥለው ማለት ነው። ከዚህ በኋላ እንደምንጠቀመው ሜካፕ ብረሻችሁ ነው። በሜካፕ ብረሽ እነዛን ያጠቆርናቸውን ደመቅ የሚለውን ፓርቶች ብረሽ እናደርጋቸዋል፣ ይታሻሉ ማለት ነው። እነሱ ሲታሹ ይሄ የላይኛው ፓርት አላስፈላጊ የሆነ ፓርቶች ስለሚፈቀፈቁ ሜካፕ ብረሹ ምን ያደርግልናል? የኤክሰስ የሆነውን ፓውደሩን ከዛ ጋር ሪሙቭ አድርጎ ከዛ በኋላ ደግሞ እንትን ያደርገዋል ማለት ነው። ያደምቀዋል፣ ስሙዝ ያደርገዋል፣ በቃ ከፎቶ ጋር ሞር እንዲቀራረብ ያደርገዋል ማለት ነው። እና ደግሞ የስራ ስቡ ችፍችፍ የሚለውን ፓርትም ይቀንስላቸዋል ማለት ነው። ስለዚህ በዛ መንገድ እያደረጋችሁ ሙሉ የፀጉሩን ፓርት ትጨርሳላችሁ። ግን ሃይላይቱ ላይ በጣም ላለማሸት ሞክሩ። በጣም በትናንሽዬ እንትኖች ትንሽዬ ግቡበት። ግን ያው ያን ያህል ሃይላይቱን እንዳይቀንስባቸው። ሃይላይቱ ከተቀነሰ ስቲል የፀጉሩ ፍሪዝነቱ ይጠፋል ማለት ነው። ከዛ በቃ አለቀ። እሱን ከጨረሳችሁ በኋላ በዚህ መንገድ ፀጉሩን ፍሪዝ አድርገን እንጨርሳለን ማለት ነው።